ጊዜ ሰዎች ሲያወሩ ሀብታም ሆኜ ሌሊቱን ሙሉ ሳልተኛ ከማድረግ ድሃ ሆኜ ተኝቼ ባድር ይሻለኛል ይላሉና በጣም ትልቅ የሀበሻ ውሸት ነው። የመቶ ቤት የቤት ኪራይ የሚቀበል ሰው ነው በሰላም የሚተኛው ወይስ አንድ ቤቱን የቤት ኪራይ ለመክፈል የሚቸገር ሰው ነው አርፎ የሚተኛው? ስታስቡ ማለት ነው። ሀብታም የሆነ ሰው አይተኛም፣ ሀብታም የሆነ ሰው ቁጭ ብሎ ያድራል፣ ሀብታም የሆነ ሰው ይጨነቃል የሚባለው ነገር ባይዚ ጽድት ያለ የሀበሻ ተረት ነው። ቁርስ ለመብላት መጨነቅና ቁርስ የት ሄጄ ልብላ ብሎ መጨነቅ በጣም ነው የሚለየውና ሀብታም ሆኖ የሚጨነቀው ጭንቅ ራሱ ይጣፍጣል። ድሃ ሆኖ ከመጨነቅና ራሳችሁን ላላችሁበት ችግር ላላችሁበት ድክመት ለዛ ድክመት ምክንያት ሰበብ ከምትፈጥሩ ስሩ። እናንተም ጥሩ ደረጃ ደርሰህ ሀብታም ሆነ የመቶ የቤት ኪራይ ስትወስድ ካስፈለገ ቀን ተኝተህ ማታ ተኝተህ ድጋሚ ቀንተና አሪፍ እንቅልፍ ለመተኛት አሁን ላይ ተግተህ መስራት አለበት።